በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ አለቃ መሰረት ዘአርሲ በሚል ስም ኦርቶዶክሳዊ ተዋህዶ መንፈሳዊ ትምህርቶችና ስብከቶች የሚተላለፉበት ዩቲዩብ መክፈታችንን ለማብሰር ነው። በዚህ ታላቅ ሊቅ ስም የተከፈተው ይህ ዩቲዩብ ብዙ ዓላማዎችና ምክንያት ቢኖሩትም 5 ዋና ዋና ጉዳዮችን ብቻ ማቅረብ እፈልጋለሁ። አንደኛ፣ ለምን አለቃ መሰረት ዘአርሲ በሚል ስም ተከፈተ? ሁለተኛ፣ የትምህርቱ ወይም የስብከቱ ይዘቶች ምንድን ናቸው? ሶስተኛ፣ በትምህርቱ የሚተላለፍበት ጊዜ መቼ ነው የሚተላለፈው በዚህ በዩቲዩብ ላይ? አራተኛ፣ የትምህርቱ ወይም የስብከቱ ጭብጦችና ዋና ዋና መልእክቶች ምንድን ናቸው? አምስተኛ፣ ወይም የስብከቱ ወይም የትምህርቱ አዘጋጆች እነማን ናቸው የሚለውን ለመግለጽ እወዳለሁ። አንደኛ፣ ለምን አለቃ መሰረት ዘአርሲ በሚል ስም ተከፈተ ወይም ተሰየመ ለሚለው፣ የእግዚአብሔርን ቃል ያስተማራችሁን ዋናዎቻችሁን አስቡ የሚለውን ቃል መሰረት በማድረግ የተከበሩት ሊቅ አበ ብዙኃን የሆኑት አለቃ መሰረት ተሰማ ከዲማ ቅዱስ ጊዮርጊስ መንፈሳዊ የአብነት ዩኒቨርሲቲ በአዲስ ኪዳንና በብሉይ ኪዳን ካስመሰከሩ በኋላ የመደበኛ የመንግስት ትምህርት ቤት አስተማሪነትንና በቤተ ክርስቲያን መንፈሳዊ ትምህርት ለምዕመናን መስጠትን ጎን ለጎን ይዘው የሄዱ ሰይፍ ዘክሌ አፉሁ በሁለት ወገን የተሳለ ሰይፍ ማለትም በስጋዊ በመንፈሳዊ የተሳሉ ምዕመናንን ካስመሰከሩ በኋላ ከ64 ዓመት በላይ ያገለገሉና ብዙ ልጆች ያፈሩ ናቸው። ለሳቸው ከቤተ ክርስቲያን በተጨማሪ ቤታቸው፣ መንገድ ላይ የተጠሩበት ቦታ ሁሉ የትም ይሄዱ የት ቃለ እግዚአብሔርን በቃልና በአንደበት ብቻ ሳይሆን በሕይወታቸውም ሲያስተምሩ የኖሩ ናቸው። ወደ አምላካቸው ሲጠሩ ለስጋና ለመንፈሳዊ ልጆቻቸው ያወረሱት ነገር ቢኖር በእኩልነት ፍቅር ነው፣ ቃለ እግዚአብሔርን ነው። እኛ መንፈሳዊ ልጆቻቸው የአምላካቸውን እርዳታ እየለመን በሳቸው ስም ዩቲዩብ ከፍተን አስተምሯቸውን ብናስተላልፍ ብለን አስበን የዩቲዩብ አድራሻ በስማቸው አደረግነው። ዘአርሲ የጨመርንበት የአለቅነት ማዕረግ መጠሪያ ያላቸው ብዙ አባቶች ያሉ ሲሆን እሳቸውን ከአለቅነትም በተጨማሪ ሚስጥሩን በእውነት ይፈትቱ ስለነበረ ሊቁ አቡኑ ብፁዕ አቡነ ናትናኤል መጋቤ ሚስጥር ያሏቸው ቢሆንም አባታችን መጋቤ ሚስጥር አለቃ መሰረት ከቲማ ቅዱስ ጊዮርጊስ የአብነት ዩኒቨርሲቲ ከተመረቁበት ጊዜ አንስቶ ቀጥታ ወደ አርሲ መጥተው ስጋቸው ከነፍሳቸው እስከተለየችበት ጊዜ ከ60 ዓመት በላይ ወደ 64 ዓመት በአርሲ ሀገረ ስብከት በሁሉም ቦታ ሃይማኖትን አስተምረዋል። እሳቸው ያላስተማሩበት የአርሲ ምድር የለም። በሃይማኖታቸው ምክንያት ታስረዋል። ብዙ መከራዎችን ተቀብለዋል። ከአርሲ የሃይማኖት ከዋክብት አንዱ ናቸው። አለቃ መሰረት ዘአርሲ ብለን የከፈትነው ለዚህ ነው። አባታችን የአባታችን ልጆች አንዳንዶቹን ጠቅሼ አንዳንዶቹን እንዳልተው እንጂ ብዙ ዓለም አቀፍ አህጉራዊና በየአጥቢያው የሚሰብኩ ምሁራን አፍርተዋል። ብዙ ምሁራን የእሳቸው ልጆች፣ አንዱን ጠቅሼ አንዱን እንዳልተው ሁሉንም አልጠራም። በጣም ብዙ ሊቃውንት ያፈሩ ታላቅ አባት ናቸው። የአባታችን በረከታቸው ይደርብን። ለዚህ ነው ዘአርሲ ያልነው። የትምህርቱ የስብከቱ ይዘት፣ ትምህርቱ ወይም ስብከቱ የሚወሰደው የቤተ ክርስቲያን ማስተማሪያና የእምነታችን መሰረት ከሆኑት 4ቱ መጽሐፍት እና አባቶቻችን መጋቤ ሚስጥር አለቃ መሰረትና ብፁዕ አቡነ ሰላማ ካስተማሩን ትምህርቶች ከነኚህ መጽሐፍት ማለት ነው። የእነሱን መሰረት አድርገን ነው። አንደኛ ብሉይ ኪዳን፣ ሁለተኛ አዲስ ኪዳን፣ ሶስተኛ ህንፃ መነኮሳት ማለትም አረጋዊ፣ መንፈሳዊ፣ ማሪሳቅና ፍልክስዩስ፣ አራተኛ መጽሐፍተ ሊቃውንት ማለትም ቅዱስ ዮሐንስ አፈወርቅ፣ ቅዱስ አትናቴዎስ፣ ቅዱስ ቄርሎስ እና ተመሳሳይ ደረጃ ያላቸው ሊቃውንት
መጽሐፍት ሲሆን ለዚህ ትምህርትና ስብከት በዘመናችንና በተለያየ ዘመን የተነሱ የቤተ ክርስቲያን አስተማሪዎች ለጸሎትና ለተለያዩ መንፈሳዊ አገልግሎት የጻፏቸው መጽሐፍት ለራሳችን ግንዛቤ ማሳደጊያ ከምንጠቀምበት ውጪ አባቶቻችን ብፁዕ አቡነ ሰላማና አለቃ መሰረት ባስረዱን መሰረት የኦርቶዶክስ ተዋሕዶ ቋሚ ምስክሮችና መከራከሪያዎች ሆነው ሊጠቀሱ ስለማይገባቸው በዚህ ትምህርትና ስብከት ውስጥ በቀጥታ እንጠቀምባቸው። አጠቃላይ እንግዲህ ብንጠቀመው እነኛ አራቱ ላይ ነው። ብሉይ ኪዳን፣ አዲስ ኪዳን፣ ንጻ መነኮሳትና መጽሐፍተ ሊቃውንት። ሌላ በተለያየ ጊዜ የተደረሱ ለግንዛቤያችን ብቻ ነው የምንጠቀመው። እንግዲህ ሁለት እነኚህ ትምህርቶች ይዘት ስናይ አንደኛ ከማቴዎስ ወንጌል ከምዕራፍ 1 ጀምሮ እስከ ዮሐንስ ራእይ ያሉ የአዲስ ኪዳን መጽሐፍት፣ ሁለተኛ 5ቱ አዕማደ ምስጢር፣ ሶስተኛ 7ቱ ምስጢራተ ቤተ ክርስቲያን፣ አራተኛ ሌሎች የቤተ ክርስቲያን ማስተማሪያና የመጠቀሻ መጽሐፍት የሆኑት የትርጉም መጽሐፍት ማለትም ህንፃ መነኮሳትና ማሪሳቅ ፊልክስዩስ አረጋዊ መንፈሳዊና መጽሐፍተ ሊቃውንት ናቸው። ትምህርቱ የሚተላለፍበት ጊዜ ትምህርቱና ስብከቱ ከታች ባለው ፕሮግራም መሰረት በዲሲፕሊን የሚቀርብ ሲሆን ቃለ እግዚአብሔር ነውና የእግዚአብሔር ፈቃድ እንዲሆን ጸልዩልን። ከአቅም በላይ መሆኑ ምክንያት በተያዘለት ቀን ሳይተላለፍ ቢቀር ማካካሻ ፕሮግራም እንዲኖር ይደረጋል። አንደኛው ከማቴዎስ ወንጌል ጀምሮ እስከ ዮሐንስ ራእይ ያለው ከመስከረም 2018 ጀምሮ ለህይወታችን ያለው እንድምታና አስተምሮ በተወሰኑ 5 ነጥቦች ባልበለጡ ኃይለ ቃላት ላይ በመመስረት በየሳምንቱ እሁድ 8 ሰዓት ላይ አንድ ምዕራፍ መሰረት ያደረገና በአንድ ጉዳይ ላይ ብቻ ያጠነጠነ ትምህርታዊ ስብከት ይተላለፋል። ሁለተኛ 5ቱ አዕማደ ምስጢር አባታችን መጋቤ ምስጢር አለቃ መሰረት ወደ አምላካቸው የሄዱበትን ቀን ወይም ከዚህ ዓለም ጣጣ ያረፉበትን ነፍሳቸው ከስጋቸው የተለየችበትን ዕለት ግንቦት 17ን መነሻ በማድረግ ሊቁ ሲያስተምሩ ሲያመሰጥሩት የነበሩት 5ቱ አዕማደ ምስጢር ከ2018 ዓ.ም መስከረም ጀምሮ በየሁለት ወሩ ማለትም መስከረም 17፣ ህዳር 17፣ ጥር 17፣ መጋቢት 17፣ ግንቦት 17 በየጠራ ይቀርባሉ። እንግዲህ 2018 የ5ቱ አዕማደ ምስጢር ዓመት ተብሎ ይሰየማል ማለት ነው። ሶስተኛ 7ቱ ምስጢራተ ቤተ ክርስቲያን ነው። ብፁዕ አቡነ ሰላማ ታላቁ የፈውስና የሕይወት አባት ያረፉበትን ቀን በማሰብ ደግሞ 7ቱ ምስጢራተ ቤተ ክርስቲያን 5ቱ አዕማደ ምስጢር ከቀረቡ በኋላ ከ2019 ጀምሮ በየሁለት ወሩ ማለትም መስከረም 16 እሳቸው ያረፉበት ቀን ነው። ህዳር 16፣ ጥር 16፣ መጋቢት 16 በየሁለት ወሩ፣ ግንቦት 16፣ ሐምሌ 16 እና በዚህ ዓመት እንዲያልቅ በማሰብ ነሐሴ 16 እንዲቀርብ ይደረጋል። እንግዲህ 2019 ደግሞ የ7ቱ ምስጢራተ ቤተ ክርስቲያን ማስተማሪያ ዓመት ተብሎ ይሰየማል። የሰላም ዓመት ነው። ሌሎች የቤተ ክርስቲያን አራተኛ ሌሎች የቤተ ክርስቲያን የትርጉም መጽሐፍት ናቸው የሚቀርቡ ይሆናል። እንግዲህ ለዚሁ እግዚአብሔር ያደርሰን። አራተኛ የትምህርቱ የስብከቱ ጭብጦች እና ዋና ዋና መልእክቶች። እንግዲህ እነኚህ ትምህርቶች ከ2018 ይጀምረዋል እንጂ በመሃል አሁን ከሐምሌ ጀምሮ አንዳንድ አልፎ ትምህርቶች በየሳምንቱ እሁድ መጫን እንጀምራለን። ከሐምሌ ጀምሮ መደበኛ ከማቴዎስ ወንጌል የምንጀምረው ግን ከመስከረም ሆኖ ለሙከራ ስርጭት ከሐምሌ ጀምሮ በየሳምንቱ አንዳንድ ትምህርቶችን እየጫን እንሄዳለን። ከወዲሁ እየጫን እንሄዳለን እስከ መስከረም በየሳምንቱ የሚጫኑ ትምህርቶች እንዳሉ ይታሰቡልን። መደበኛ በዚህ ፕሮግራም ግን መስከረም ላይ ነው የምንጀምረው። የመስከረም የመጀመሪያው እሁድ የትምህርቱ የስብከቱ ጭብጦች ዘተጽፈ ለተግሣጸ ዚአነ አለቃ መሰረት ይህንን ቃል በተደጋጋሚ ያስተምሩ ይገልጡ ነበር። የተጻፈ ሁሉ የዓለም መጨረሻ የደረሰብንን እኛን ሊያስተምረን ተጻፈ። ስለዚህ ሁሉ ጽሑፍ እኛን ማስተምር ከሆን ትርጉም የለውም። እኛን ነው የሚያስተምረን። የዓለም መጨረሻ ታሪክ ሊያስተምረን አይደለም፣ እኛን ሊያስተምረን ነው። ታሪኩም እኛን ካላስተማረን ትርጉም የለውም ነው የሚሉት። መጽሐፍ ቅዱስ አንድ ነገር ያስተምራል ይላሉ ሊቁ። ይህም ስለ ፍቅር ብቻ ነው ይሉ ነበር።
አያይዘውም ፍቅር እግዚአብሔርን መውደድና ወንድምን መውደድ ነው። እግዚአብሔርን መውደድ እምነት ነው። ወንድምን እንደራስ መውደድ ምግባር ነው። ይህንንም የመጽሐፍ ቅዱስ ቃል ከመጀመሪያው ጀምሮ እየጠቀሱ ያስተምሩ ነበር። በሚገርም ሁኔታ ስለ ፍቅር የማይናገር የመጽሐፍ ቅዱስ ክፍል፣ የመጽሐፍ ቅዱስ ምዕራፍ፣ የመጽሐፍ ቅዱስ ቁጥር፣ የመጽሐፍ ቅዱስ ቃል የለም። ሁሉም ስለ ፍቅር ያስተምራሉ። ግን መጋቤ ምስጢርን የመሰለ ተርጓሚ ይፈልጋል። ለጊዜው የእሳቸውን ያህል ለመተርጎም አቅም ባይኖረንም ከሰማናቸው በጥቂቱ ከማቴዎስ ወንጌል ጀምረን ከብሉይ ኪዳን እያጣቀስን ስለ ፍቅር ማለትም እግዚአብሔርን ስለመውደድ፣ በንስሐ ወደሱ ስለመመለስ፣ በሱ ስለሚገኝ ዘላለማዊ ሕይወት፣ ወንድምና እህትን የመውደድ ጥቅም፣ እንዴት መውደድ እንዳለብን ከቅዱሳኑ ምሳሌ እየጠቀስን እንማራለን። ሐዋርያው ጳውሎስ የተጻፈው ሁሉ የዓለም መጨረሻ የደረሰብንን እኛን ሊያስተምረን፣ እኛን ሊገስጸን፣ ለእኛ ዘላለማዊ ሕይወት ሊያጎናጽፈን እንደተጻፈ ይናገራልና። ስለዚህ መጽሐፍ ቅዱስ በየምዕራፉ ስናነብ መጽሐፉ ላይ ስላሉ ጉዳዮች ዝርዝር ትምህርት እና ዝርዝር አንድምታ ሳይሆን እዚህ ምድር ስንኖር አንድ ክርስቲያን እንደ ክርስቲያን በግላችን ምን ይጠበቅብናል፣ ምንስ እናድርግ የሚል ላይ ያተኮረ ነው። 5ኛ የዚህ ትምህርት አዘጋጆች ስብከቱን የመጀመሪያ ረቂቅ የሚያዘጋጀው የስጋ ልጃቸው ሲሆን ትምህርታቸውን ከሕፃንነቱ ጀምሮ ሲሰማ የነበረና በኋላም ከቅድስት ሥላሴ መንፈሳዊ ኮሌጅ በዲፕሎማ በከፍተኛ ማዕረግ የተመረቀ ረቂቁን አይቶ የሚመረምረው በስጋ የወንድማቸው ልጅ ሲሆን በመንፈስ ከሕፃንነቱ ጀምሮ ትምህርታቸውን ሲሰማ የነበረና ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የተመረቀና መንፈሳዊ ኮሌጅ በመንፈሳዊ ዩኒቨርሲቲው አሁን የሚያስተምር እንዲሁም በከፍተኛ ኃላፊነት በጠቅላይ ቤተ ክህነት የሚሰራ ፕሮዲውሰርና አማካሪ በስጋ ልጃቸውና ትምህርታቸውን ሲሰማ ያደገ ከፍተኛ የሚዲያ ባለሙያና የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ የአጃቢ መዝሙሩን የሚያቀርቡ በስጋ ልጃቸው የሆነችና ሊቀ ዲያቆናቱም የልጅ ልጃቸው ሲሆን ሁለቱም ከአባታቸው ሲማሩ ያደጉ ናቸው። በዚህ ዩቲዩብ ላይ በየጊዜው ይህንን እየተከታተለ የሚጭን ዲያቆን የልጅ ልጃቸው ነው። ለጊዜው የሁሉንም ስማቸውን መጥቀስ አላስፈለገም። ወደፊት እንዳስፈላጊነቱ ይጠቀሳሉ። ለሁላችንም ረድኤተ እግዚአብሔር አይለየን፣ አጋዥ እንዲሆነን ጸልዩልን። ማሳሰቢያ፣ የሃይማኖት አስተምሮ ስጋዊ ዕውቀት ብቻ ሳይሆን መንፈሳዊነትም ይጠይቃል። ስለሆነም አባቶቻችን የነገሩንን ከመጽሐፍት ጋር አጣምረን ስናቀርብ የሚፈጠሩ ስህተቶች ካሉ አዳምጣችሁ አስተያየት ብትሰጡን ወዲያውኑ አስተካክለንና አርመን ደግመን እንጭናለን። ከአባቶቻችን ትምህርት የሰማነውና ያነበብነው አቀናይተን ከማስተላለፍና የአባቶቻችን አደራ ከመወጣት ያለፈ ፍላጎት የለንም። አድማጮች በቀና ልቦና ሆናችሁ እየጸለያችሁልን ባጠፋነው ይቅርታ እያደረጋችሁልንና እያረማችሁን እንድትሄዱ በእመቤታችን ስም እንለምናችኋለን። ፕሮግራሙን ለመፈጸም ከባድ ጥረት የሚጠይቅና አስቸጋሪ ቢሆንም በእግዚአብሔር እርዳታ ልናሳካው እንድንችል ጸልዩልን። እማ አምላክ ወላዲተ አምላክ ከጎናችን ትሁን በሉን። ወስብሐት ለእግዚአብሔር አሜን።